ሃይ ጋይስ እንኳን በሰላም ወደ ዩቲዩብ ቻናል በሰላም መጣችሁ። ስሜ አቤል ባላለው። በዛሬ ቪዲዮአችን አንድ ምርጥ የኦንላይን አፕሊኬሽን ይዤላችሁ መጥቻለሁ። ታስክ በመስራት እስከ $108 የምታገኙበት አፕሊኬሽን ይዤላችሁ መጥቻለሁ። ካሽ አውት ማድረግ $1 ስደርሱ ካሽ አውት ማድረግ ትችላላችሁ። የዚህ አፑን አጠቃቀም ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁ ቪዲዮ ከተመቻችሁ ላይክ፣ ሐሳብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ለሁላችሁም መልስላችኋለሁ። ወደ ቪዲዮ በመጀመሪያ ወደ ቴሌግራም ትገባላችሁ። ከዛ ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች ታደርጋላችሁ። ከዛ የሚመጣላችሁ ቻናል ትነኩታላችሁ። ከዛ እዚህ ጋር 3 ቁጥር ሪቾ አፕ የሚል አለ። እሱን ሊንክ እዚህ ጋር አስቀምጬላችኋለሁ። እሱን ትነካላችሁ። ከዛ ወደዚህ ያስገባችሁ ዳውንሎድ ናው የሚል አለ። እሱን ትነካላችሁ። ከዛ ወደ ፕሌይ ስቶር ያስገባችኋል። እኔ ኢንስታል ስላደረኩት ነው። ኢንስታል ታደርጉታላችሁ። ከዛ ኦፕን ብላችሁ ወደ ውስጥ ትገባላችሁ። ከዛ አካውንት ለመክፈት ኩዊክ ሎጊን የሚል አለ። በጉግል አካውንት መክፈት ትችላላችሁ ወይም ደግሞ ስልክ ቁጥር በማስገባት መክፈት ትችላላችሁ። አሁን ጉግል የሚል ትነካላችሁ። ከዛ ስልካችሁ ላይ ያሉ ኢሜል ያስመርጣችኋል። አንድ ኢሜል ትመርጣላችሁ። ከዛ አግሪ ኤንድ ሼር የሚል ትመርጣላችሁ። ከዛ ወንዶች ከሆናችሁ ሜል፣ ሴቶች ከሆናችሁ ፊሜል የሚል ትነካላችሁ። ከዛ ይሄንን የቀስት ምልክት ትነካላችሁ። ከዛ ይሄንን ትነካላችሁ። ከዛ አካውንት ከከፈታችሁ በኋላ እንደዚህ አይነት ኢንተርፌስ ያስገባችኋል። ይሄንን ትነካላችሁ። ከዛ በየቀኑ ይሄንን ለ2 ደቂቃ እየጠበቃችሁ ማይሩቢ የሚባል ቶከን ትሰጣላችሁ። ይሄንን ማይሩቢ የሚባል ቶከን ደግሞ እዚህ ጋር ይቀመጥላችኋል። ይሄንን ማይሩቢ ጌም ለመጫወት ይጠቅማችኋል። ስለዚህ እሱን ማጠራቀም አለባችሁ። ሌላ ደግሞ ይሄንን ስትነኩ ወደ እንደዚህ አይነት ያስገባችኋል። እዚህ ጋር ብዙ አይነት ታስኮች አሉ። ይሄንን ሁሉም ከጨረሳችሁ $108 ማግኘት ትችላላችሁ። $108 ከጨረሳችሁ እንደ ቦነስ ደግሞ $108 ይጨመርላችኋል። $216 ታገኛላችሁ ማለት ነው። ታስኮቹ በጣም ቀላል ናቸው። ጌም በመጫወት ላይቭ ላይ ለ10 ደቂቃ መቆየት፣ ኮል በመደወል ምናምን ነው። ላይቭ ለመግባት ደግሞ መጀመሪያ ይሄንን ትነካላችሁ። ከዛ እዚህ ጋር ብዙ ሰዎች ላይቭ ይገባሉ። እነዛ ጋር መግባት ትችላላችሁ ወይም ደግሞ ስታርት ላይቭ የሚል ነክታችሁ ራሳችሁ መግባት ትችላላችሁ። በቀጣይ ቪዲዮ ደግሞ እንዴት አድርገን የሰራነው ብር ካሽ አውት እንደምናደርግ አሳያችኋለሁ። ይመቻችሁ።